አንቺ ልዩ ግን ታይ ነገርኩሽ እንግዲህ አንዴ ነው ያከረኝ ሰዋል ዱላ አምሮ ሸርፈኝ እንዳታናግሪ አው እሺ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክቡርናኛ እቺ ልዩ ከኔ ምን እንደፈለጋችሁ ቦታ በከበቁት ተጨቅጭቅኛለች እቺ ምናምን እንት ማንን አንቺ ነው አው አንተም አንተባልክ ሬሳ ተረጋጉ። ምን ነበር ጉዳይሽ? ይኸውልህ ክቡርዳኛ ሰው ወንድ ይመስል ምንም አይችልም ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ? አፈሩ ይከልልሽን በገነት ያኑረል እናንተ ምስታረጉ ነው ያስቆችሁ። አባዬ ራስ ዝም በላይ ምን አባዬ ጭራሽ ክርና መርፌ ሆናችሁ ለያዛችሁ። አባዬ አርገብ ዝም በላይ አባዬ አትበል። አንተም ባሳደግኩበት ሁለት አህያ ብገዛ ኖሮ ይሸከሙኝ ነበር። ጭራሽ ከደህና ጎረቤቴ ልታጣለኝ ነው። የጎረቤት ልጅ ተነካካለ። ወይኔ አምላኩ ምን ባረርኩ ነው? ቆይ አንተ ወለድኩበት። ይቅር በለኝ በተከበርክበት ሰፈር አዋረድኩ። ይቅር በለኝ አባዬ ይቅር በለኝ። ተዘዝቻለሁ። ለመሆኑ ግን ስንቴ ነው ያደረጋችሁ? አባባ አንድ ጊዜ ነው ያደረገው። አይደለም አባ አራቴ ነው ያደረገው። አንተ ያማል እንዴ? አንድ አይደል እንዴ ያደረግነው? ዝም በይ ሶስት እንደግማለን። እዚህ ነው አለቃ ማሳጅ ቤት እያሉ ሌላ ነገር የሚሰሩ። እዚህ ማሳጅ ቤት ነው። እዚህ ነው አለቃ አንኳኳ በደምብ። ስንት ስራ መሰረሽ የሚሰሩ ማሳጅ ይላሉ ስራችሁ ሌላ ማሳጅ ይላሉ ስራችሁ ሌላ። እንሰማለን እኮ እኛ። ሰላም ነው አባት እንዴ? አለና ተጠቁመን ነበር የመጣን። ምን ነበር? እዚህ ማሳጅ ቤት ማሳጅ እያላችሁ ስራችሁ ሌላ እንደሆነ ማሳጅ እያላችሁ ኤክስትራ ነገር እንደምትሰሩ ሰምተናል። ኧረ እንደዚህ አይነት ነገር የለም። ካላመንክ ገብተህ መፈተሽ ትችላለህ። እርግጠኛ ነሽ? እርግጠኛ ነሽ? አዎ ያጂልኝ ገብቼ ነው ቼክ ማድረግ ነው። ችግር የለም። ቼክ አቃዚው ጠብቂኝ። እኔ ቼክ አድርጌ መጣሁ። እሺ አለቃ እንዴት ሆንክ? ለሀበሻ ሞት አነሰው ማለት ለሀበሻ ሞት አነሰው። እኔ እንደነሱ አይነት ስራውን አክብሮ ተጠንቆ የሚሰራ ሰው አይቻልም በህይወቴ። ማለት አይ ማማ ኢትዮጵያ እስከመቼ ይሰራልሽ ይዞ እየገፋሽ? ውሸት ነው ማለት ነው አለቃ? ውሸት ነው። እነሱ ስራቸውን በአግባቡ የሚሰሩ የተባረጉ ሰዎች ናቸው። በቃ አባታ ተስፋሽ ደው ደማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እና ሶስት ሴቶች ደፈሩኝ ነው የምትለው? አዎ መርማሪ ነው እኮ ክብረ ንጽህና ነው የወሰዱት እኮ ክስ በመስረት ፈልጋለሁ። በጣም እኮ ነው የሚገርመው። ጊዜው የተገላቢጦሽ ሆነ፣ ጊዜው ከፋ። እሺ ምን አይነት ሴቶች ናቸው ንገረኝ። አዎ መርማሪ አንደኛዋ 8 ቁጥር ወገብ ያላት በጣም የምታምር ነገር ነች። 8 ቁጥር ወገብ። ሁለተኛዋ ደግሞ ማለት ነው ብራዚላዊ ነገር ነች። እዚህ ጋር ንቅሳት አለባት። ኧረ ብራዚላዊ። ሶስተኛዋ ደግሞ ጸጉሯ ሉጫው ነው ረጅም ነገር ነው። እና ይህ ድርጊት የተፈጸመው ቤቱ ጋር አዎ መርማሪ ይኸው እዚህ መኮረቢያ ጋር ነው። አሁን ስንመለስ ካገኘን እንደግማለን ብሎ ዝቶ አስፈራርቶኝ ነው ደግሞ እንደገና ሁለተኛ ዙር። አዎ የጉድ ሀገር። እሺ ለመሆኑ ድርጊቱ ሲፈጸምበት ምን አይነት አለባበስ ነበር የለበስኩት? ይኸው ይሄን ጥቁር ቲሸርት ነው የለበስኩት መርማሪ። ይሄንን ጥቁር ቲሸርት? አዎ ይሄንን። በጣም እንዴ መርማሪ ምንድን ነው? ምኑ? እሺ ክቡራን ተመልካቾቻችን የዛሬው እንግዳችን ፌሚኒስቷ ቦርዲ ነች። አዎ ቴንክ ዩ። ይሄ ፕሊስ ባካችሁ ወንዶች ባታችሁልኝ ደስ ይለኛል። ማን በእናትህ ንገራቸው ነው። እሺ ተመልካቾቻችን የዛሬ ፕሮግራማችን ስፖንሰር አስቻለው መጥበሻ ነው። ኤኒዌይስ ሌት ሚ ጌት ማይ ፖይንት። አሁን እኛ ዓላማ ምን መሰለህ? ወንዶች የበታች ሴቶች የበላይ የሆኑበትን ዓለም መፍጠር ነው። እንደ ሐሳብ ሽምግልና ነው የሚባለው። ሽማግሌዎች ተሰብስበው ሴቶች ለጋብቻ የሚጠይቁበት ምናምን። አዎ ያ ለክብራችን ስለማይመጣን እንደ ሐሳብ ሽማግሌ ብቻ ከሚላክ አሮጊትም ለምን አይጨመርም? ታውቃለህ፣ እንደኛ እምነት አንደኛ የሴት ልጅ መብት፣ ሁለተኛ የህፃናት፣ ሶስተኛ የቤት እንስሶች፣ አራተኛ የዱር እንስሶች፣ አምስተኛ የቀንድ ከብቶች፣ ስድስተኛ የጋማ ከብቶች፣ ሰባተኛ የወንዶች መብት መከበር አለበት ብለን እናምናለን። አረ ቀልዱን ተወና ዛሬ መጣሁት እንዴት ከፌሚኒስት ጋር ማውራት እንዳለባችሁ ላሳያችሁ ነው። ቀጥይ። ያው ሌላው ዝም ያሙዳ ልጅ የቆረቆ እንዳለቃ ሚል ምን አባቷ ናት? ስቀልድ ነው። እንደዚህ አይደለም የምታወራቸው፣ ስቀልድ ነው። ቀጥይ። እንዴት እንደዚህ ታወራኛለህ? አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንዴ እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴት ነች? እንኳን ደስ አለ። ባለቤቴ 8ኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድን ነው ዶክ? ትንሽ ስጦታ ገዝቼልህ ነው። እንዴ መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ መቼም ተመስገን ነው። በጣም ደስ ይላል። እንዴ አሁንማ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት